ሰላም እንደምን አላችሁ? እንግዲህ ዛሬ የተለያዩ ነገሮችን ልናነሳ ነው የመጣ ነው። ቤዚካሊ ብዙ ጊዜ ኢትዮጵያ ውስጥ ውሾችን አስረን ስለምናቆያቸው በቤት ውስጥ ስለምናስቀምጣቸው ትሬኒንግ በበቂ ሁኔታ ስለማንሰጣቸው ውሾቻችን የተለያየ ባህሪዎችን ይዘው ይመጣሉ። ለምሳሌ ከቤታቸው ከወጡ በኋላ ተመልሰን አንገባም ማለት ወይም ደግሞ አንገታቸው ላይ ሰንሰለት አናስደርግም ወይም ቼን አናስደርግም፣ ኮላር አናስደርግም ማለት ባለሙያ በሚመጣበት ጊዜ ለመታከም በከፍተኛ ደረጃ መዝም ተደርገው ታንቀው የሚታከሙበት ሁኔታ ነው ያለው። እነዚህ ሁኔታዎች በአንዳንድ ትሬን በተደረጉ ውሾች ላይ የማይታዩ ባህሪዎች ናቸው። በተለይ ደግሞ በጣም ትልልቅ ሳይዝ ያላቸው ውሾች ያላቸው ሰዎች ለሕክምና ማስቸጋሪ ስለሆነ ይህን ቪዲዮ በደንብ አድርጋችሁ ተከታተሉ። እኛ ጋር በምትመጡበት ጊዜ እነዚህን ቲፖች ለእናንተ ብለን ያዘጋጀ ነው። እነዚህ ቲፖች ደግሞ ሌሎች ብዙ የምታውቋቸው ሰዎች ካሉ፣ የተቸገሩ ሰዎች ካሉ በዚህ ባህሪ የውሾች የባህሪ ግድፈት ለእነዛ ሰዎች ሼር አድርጉላቸው፣ ሰብስክራይብ አድርጉ፣ ፎሎ አድርጉ። እነዚህን ቲፖች ሼር እያደረግን ያለ ነው ከብዙ አንግል ተነስተን። ውሾች በተፈጥሯቸው በሃይራርኪ እና በሊደርሽፕ ያምናሉ። አንድ ውሻ ለምሳሌ ከእግራችን ጎን እንደዚህ በዚህ ጎን ቆሞ መሄድ ካልቻለ ያ ማለት እሱ ሊደር ነው፣ እኛ ተከታይ ነን ማለት ነው። ብዙ ጊዜ ሰዎች የሚያደርጉት ምንድን ነው? ውሾቻቸውን በሊሽ በዚህ አይነት ቤልት ኮላር ያደርጉና ከዛ ቤዚካሊ ይለቋቸዋል ማለት ነው። ውሻው ከፊት ይመራል፣ እነሱ ከኋላ ይከተላሉ። ውሻ መምራት የጀመረ ቀን ነው ይሄ ትልቁ ስህተት የተሰራው ማለት ነው። እነዚህ ስህተቶች እንዳይሰሩ መደረግ ያለበት ፕሮሲጀሮች አሉ። እነዚህም ፕሮሲጀሮች ነው የምናሳያችሁ ዛሬ። ለምሳሌ አንደኛ ማቆም ያለብን እንደዚህ አይነት ቤልት ኮላሮች ትሬን ለተደረጉ ውሾች እና ኢዝሊ ሃንድል ለምታደርጓቸው ውሾች ብቻ ነው መጠቀም ያለባችሁ። እነዚህን ማወቅ ያስፈልጋል። ሌላው ብዙ ሰው እነዚህኛዎቹን ኮላሮች እነዚህን ሃርነሶች ይወዳቸዋል። በጣም ቆንጆ ናቸው፣ በጣም ምቹ ናቸው፣ ግን የራሳቸው ፐርፐዝ አላቸው። እነዚህ ሃርነሶች የሚደረጉት አስተውላችሁ ከሆነ እዚህ ላይ ኬናይን ፖሊስ ይላል። ኬናይን ፖሊስ ትሬኒንጉን የጨረሰ ውሻ ብቻ ነው ይህንን ሃርነስ የሚያደርገው። ዋይ ብለን ስንጠይቅ ይሄ ውሻ አንገት አያውቅም። ቤዚካሊ አንገት ጋር ግንኙነት የለውም። ደረት ላይ ነው የሚያርፈው። ይሄ ሆድ ላይ ነው የሚያርፈው። ባለቤቱ በሚይዘው ጊዜ ውሻውን በዚህ መልክ ነው የሚይዘው ማለት ነው። ስለዚህ ውሻው እዚህ ውስጥ አለ። በዚህ መልክ ውሻውን ይዞ ምንም ሳይቸገር ዎክ እያደረገ አብሮ መሄድ ይችላል በዚህኛው። ነገር ግን ትሬኒንጉን ወይም ቤዚክ ኦቢዲየንስ ትሬኒንግ የጨረሰ ውሻ ማለት ነው። ከቤዚክ ኦቢዲየንስ ቀጥሎ ይሄኛውን የምንጠቀመው ፕሮቴክሽን ትሬኒንግ ለመስራት ነው። ፕሮቴክሽን ትሬኒንግ ማለት ውሾቻችን በኮማንድ እንዲያጠቁ ወይም በትዕዛዝ እንዲያጠቁ የምናደርግበት፣ ውሾቻችን በትዕዛዝ ሄደው ሀንት እንዲያደርጉ የምናደርግበት፣ የምናዛቸውን ሄደው እንዲያደርጉ የምናደርግበት ፕሮሲጀር ነው። ያ ትሬኒንግ ለመስጠት ለዛ ትሬኒንግ ኦፍኮርስ ምቹ ነው። ነገር ግን ትሬን ላልተደረገ ውሻ ይሄ ኮላር ነው ፈጽሞ መደረግ የለበትም ማለት ነው። እነዚህ ኮላሩ ይሄ ያላችሁ ሰዎች እና ይሄን የተጠቀማችሁ ውሾቻችሁ ትሬን አልደረግም ያላችሁ ሰዎች ፕሊዝ ይሄን ቪዲዮ በደንብ ተከታተሉ። በደንብ እናሳያቸዋለን ማለት ነው። ሊሽ ኢዝ ኦኬ። ይሄኛው ሊሽ በጣም ጥሩ ነው፣ ቆንጆ ነው። አሁን ሊሹ ጫፍ ላይ የምናያይዘው ነገር ነው ስህተት ያለው። ስለዚህ በተቻለ መጠን ሊሹ ጫፍ ላይ ምን መደረግ አለበት የሚለውን ዛሬ ለማሳየት እንሞክራለን ማለት ነው። አንዱ በጣም ጥሩ የትሬኒንግ ማቴሪያል የምንለው ይሄ ነው። ይሄ ቾክ ቼን ይባላል። ቾክ ቼን ፕሪንሲፕል አለው፣ የራሱ የአሰራር ፕሪንሲፕል አለው። ብዙ ሰዎች ምናልባት አኒማል ዌልፌር አክቲቪስቶች ወይም ደግሞ አኒማል ራይት ላይ የሚሰሩ ሰዎች ይሄንን ብዙ ጊዜ አጌንስት ሲሆኑ እናያለን። ነገር ግን ኮሬክትድ ቢሄቪየር ያለው ውሻ ወይም ጤናማ ባህሪ ወይም ስነምግባር ያለው ውሻ በዚህ መልኩ ትሬን ከተደረገና ጤናማ ባህሪ ካለው በማህበረሰብ ውስጥም ተቀባይነት ስለሚኖረው ይሄ ትሬኒንግ መስጫ ቱል ውሻውን በማህበረሰብ ውስጥ ተቀባይነት እንዲኖረው የሚረዳ ነው። ያ ማለት ይሄ ቾክ ቼን ነው። በሚሄድበት ጊዜ ኖርማሊ ውሻው ሉስ ነው። ነገር ግን ውሻው ለመሮጥ ወይም ለማጥቃት በሚሞክርበት ጊዜ ያንቃል ማለት ነው። እንደዚህ አድርጎ ቾክ ያደርጋል ማለት ነው። ቾክ በሚያደርግበት ጊዜ ውሻው ያደርግ ከነበረው ነገር ወደ ኋላ ይመለሳል። ስለዚህ ይስተካከላል ማለት ነው። እንደዚህ አይነት ሊሾች እንደዚህ አይነት ኮላሮችን ተጠቅመን መጀመሪያ ላይ ቤዚክ ኦቢዲየንስ ቅድም ያልኳችሁን ያንን መስራት እንችላለን ማለት ነው።
ቤዚክ ኦቢዲየንሱን ከጨረስን በኋላ ነው ቅድም ወደ አነሳናቸው ወደ ቤልት ኮላር ወይም ወደ ሃርነስ መሄድ የምንችለው። ከዚህ እነዚህንም ደግሞ የሚቋቋሙ ውሾች አሉ። ሶ ይህንን ፕሮፐርሊ መጠቀም የምንችለው አናቶሚካሊ ላሳያችሁ። ሶ እዚህ ቦታ ላይ እዚህ ጋር እንደምታዩት ይሄ ውሻ ነው። ሶ አንገቱን ለምሳሌ እዚህ ጋር ብናደርገው ቾከርም አይሰራም። ሶ ፕሮፐርሊ ትሬን አያደርግልንም ማለት ነው። ነገር ግን በአናቶሚው አትላንቶ ኦሲፒታል ጆይንት የምንለው ወይም ደግሞ የጭንቅላትና የአከርካሪ አጥንት የሚገናኙበት ያቺ አትላንቶ ኦሲፒታል ጆይንት የምንላት ቦታ ላይ ነው ቾከር የሚደረገው። ያ ቦታ ቾክ በሚደረግበት ጊዜ ሙቭመንት ኢምፔር ያደርጋል። ይህንን የምናደርገው ለምንድን ነው? ለምን ማነቅ አስፈለገ? ውሾቹን ማነቅ ለምን አስፈለገ ብላችሁ ለምትጠይቁ ሰዎች ውሾች በዶሚናንስ፣ በፋይት፣ በሃይራርኪ ወይም በአልፋ ሊደርሺፕ የሚያምኑ ናቸው። የፋይታቸውን ወይም ውሾች በሚደባደቡበት ጊዜ አስተውላችሁ ከሆነ አንገትን የሚያዘው የሚይዙትም የአንገት ክፍል እዚህ አትላንቶ ኦሲፒታል ጆይንት የምንለው ያቺ ስፖት ላይ ነው የሚያያዙት። ያ ማለት ውሻው እዛ ጋር ከተያዘ ሰሬንደር ያደርጋል ወይም እጅ ይሰጣል። ስለዚህ እጅ እንዲሰጥ የማድረግ ፕሮሰስ ነው ማለት ነው። ታዲያ እንደዚህ እጅ እንዲሰጥ ያደረግነው ውሻ ግቢ አይጠብቅም ኦር ደግሞ ፕሮቴክት አያደርግም። መጀመሪያ ላይ ቤዚክ ኦቢዲየንሱን ከጨረሰ አንድ ውሻ ቤዚክ ኦቢዲየንስ ትሬኒንጉን የጨረሰ ውሻ ለፕሮቴክሽን ትሬን መደረግ ይችላል። ያ ማለት ፋሚሊ ፕሮቴክሽን፣ ሴናሪዮ ትሬኒንግ እነዚህን በሙሉ መውሰድ ይችላል ማለት ነው። እንደዛ እንዲሆንላችሁ የምትፈልጉ ሰዎች ሞር ደግሞ የምንሰራቸው ቪዲዮዎች ስለሚኖሩ እነሱን እያያችሁ ከነዛ ቪዲዮዎች ላይ መማር ትችላላችሁ ማለት ነው። እዚህ ጆይንት ላይ አድርገን ፕሮፐርሊ ጋይድ እናደርገዋለን። የምናደርገው ምንድነው? እኛ ስንሄድ መከተል ነው ያለበት። ልክ ቤዚካሊ የኔ እጅ እዚህ ጋር ነው ያለው። እጄ ያለበት ቦታ ላይ ነው ውሻው መኖር ያለው። ስለዚህ ከዚህ አለፍ በሚልበት ጊዜ እንመልሰዋለን። ሊሽ በመያዝ ፑል እያደረግን ፕሮፐርሊ ወደኋላ መመለስ እንዳለበትና ከኛ ጋር ፑል መሄድ እንዳለበት እናስተምረዋለን ማለት ነው። ስለዚህ ይህንን ለማድረግ የሚረዳን አንዱ ቱል ቾክ ቼን ነው። አንዳንድ ውሾች ግን በዚህ ቾክ ቼን ሪስፖንድ አያደርጉም። ስለዚህ የሚያደርጓቸው የሚያሳያቸው ትግሎች አሉ። እነዛን ትግሎች ደግሞ መቋቋም ላቃታችሁ ከቾክ ቼን ቀጥሎ የምንጠቀመው ሁለተኛው ቱል ፕሮንግ ኮላር ይባላል። ይሄ ፕሮንግ ኮላር የምንለው ሴም ፕሪንሲፕል ነው የሚጠቀመው። እዚሁ ላይ እናያይዘዋለን፣ ወደ ውሻው አንገት ላይ እናስገባዋለን። ዲፍረንስ ፕሮንግ ኮላር ላይ ያለው ልዩነትና ከቾክ ኮላር ላይ ያለው ልዩነት ምንድነው? ፕሮንግ ኮላር ወደ ውስጥ እንደዚህ የሚናከስ የሚመስል ጥርሶች ወደ ውስጥ አሉ። ሹል አይደሉም፣ ዱልዱም ናቸው። ነገር ግን የምንን ኢሚቴት ያደርጋሉ? እነዚህ ፕሮንግ ኮላሮች የሌላ ውሻን ጥርስ ኢሚቴት ያደርጋሉ። ስለዚህ ውሾቻችንን በዚህ ትሬን በምናደርግበት ጊዜ ሲንግል ነብ እንደዚህ አድርገን ምናልባት 5 ጊዜ ፑል ካደረግናቸው በዚህ በቂ ሪስፖንስ እናገኛለን፣ በቂ ሪያክሽንም እናገኛለን። ስለዚህ ከ5 ጊዜ በላይ ብዙም ጊዜ አያስኬደንም። 5-6 ጊዜ ማክሲመም ቢያስኬድ ነው። በዚህ ፑል ካደረግናቸው እና ፕሮፐርሊ ጋይድ ካደረግናቸው በዚህ የምንሰራው ኮሬክሽን ከ10 ደቂቃ በቀን ከ10 ደቂቃ ባልሞላ ጊዜ ውስጥ ሬፒቴሽን ከሰራንበት ያ ባህሪ ኮምፕሊትሊ ይቀየርና ውሻው ከኛ ጋር ወክ የማድረግ ኔቸር ይኖረዋል ማለት ነው። እንደዚህ አይነት ቪዲዮዎች ሞር በየጊዜው እንዲደርሷችሁና እናንተ ጋር ያሉ ቻሌንጆችን ደግሞ ኮሜንት ላይ እየጻፋችሁልን የተለያዩ ቪዲዮዎችን ለእናንተ እንሰራለን። እናመሰግናለን።